በዚህ በደቡብ አፍሪካ ምድር ያለነው እኛ አበሾች ኢትዮጵያውያን እንዲሁም ኤርትራውያን እንደውም ኤርትራውያንን ባልጨምር ይሻላል። አብሶ ኢትዮጵያውያን ከደቡብ የመጣ ነው ከከምባታና ከሀዲያ የመጣ ነው ሰዎች ማንሰማ ሰዎች ነን። አሁን የመጣው ነገር ሁሉ መንስኤው ማን ነው ቢባል ይሄ ሁለቱ ብሔር ነው። በብዙ ቦታ የስነ ምግባር ችግር አለ። አንድ ነው ሜኔስ የለብንም እንደፈለግን ነው የምንኖረው። ሰው ሀገር መሆኑንም ረስተን በሰርግ ቤቶች ላይ ሰርግ ስርዓት አልባ የሆነ እንቅስቃሴ እናደርጋለን። መኪና ሲነዳ መንገድ ላይ ልክ ሀገር ቤት እንደሚደረግ መንገድ ዘግተን እንሄዳለን። ያ አንድ ስነ ምግባር ብልሹነት። ሁለተኛ አጠቃቀማችን በጣም ችግር አለ። በቃ እንቀውጣለን። ሀገሩን ራሱ እንደወረስን ነገር የሆነ ድል ያደረግን ይመስል አንድ ተራ ሰርግ ማለት በሳውዝ አፍሪካ ምድር ተራ ነው። ማንም ያደርጋል፣ ያለውም ያደርጋል፣ የሌለውም ያደርጋል። ልክ የሆነ ጠቅላይ ሚኒስትርን እንደተቀበልን ያስመስላል። ፌክ የሆነ ትክክለኛ ያልሆነ ከልብ ያልሆነ ሙቀት እናበዛለን። አንድ እሱ። ሁለተኛ በየምግብ ቤቱ በየሬስቶራንቱ ያበሻንቶ አበሻ ላይ ያለ ነው። በየፒዛ ቤት ብንሄድ ይባል ናንዶስ ብንሄድ ማክዶናልድ ብንሄድ አጠቃቀማችን በጣም የሞተ ነው። የሌለ ላውድ የሆነ ድምፅ እናወራለን፣ በጣም እንጨዋለን። ልክ ምግብ ቤቱን የኛ እንዳደረግን ነገር እንጨዋለን። አጠቃቀማችን ዜሮ፣ ህፃናት አያያዛችን ዜሮ፣ የምግብ አበላላችን ዜሮ። በጣም እንቀናጣለን። ናንዶስ ገብቶ አበሻ እኮ ከሚበላ ይልቅ ጥሎ መሄድ ነው የሚበዛው። ላትበላ ለምን ትገባለህ? ብዙ ጊዜ እኔ ከአበሾች ጋር ስበላ ውሻ ስላለ ለውሻው አጥንቶቹን ይዤ ብሄድ ደስ ይለኝ ነበር፣ እጠይቅ ነበር። ለምን እስከ 1000 ምናምን 2000 ብር ተከፍሎ ከግማሽ በላይ የሆነ ምግብ እዛው ጥሎ ነው የሚሄደው። እሱ ሁለት። ሌላኛው ሶሻል ሚዲያ አጠቃቀማችን በጣም የሞተ ነው። ብዙ ጊዜ ተነግሮ ተመክሮ ማቆም ያልቻልን ነው። ቤተክርስቲያን ሶሻል ሚዲያ ስንጠቀም ልቅ ነው። ሾፕ ላይ የቆሙ ልጆችም ሶሻል ሚዲያ ሲጠቀሙ በጣም ልቅ ያልሆነ አግባብ የሌለ ነገር እናደርጋለን። ሌላውም አላስፈላጊ ቪዲዮዎችን በቃ ሲዝናና የተለያየ ነገር ሲሆን ይለቃል። ያ የሶሻል ሚዲያ አጠቃቀም የራሳችን ጉድለት ነው። ሌላ ደግሞ ከሰው ጋር የምንኖረው ኑሮ ላይ የሌለ ሀብታም እንሆናለን። የሌለ ሀብታም ትላንት በባዶ እግሬ የሆነ ከሲታ የሆንክ ሰው ጃኬት ለብሰ ጃኬት ብቻውን የቆመ ይመስል የነበርከው ሰው ዛሬ በልተ በራሳቸው ሀገር ሰርተ ተለውጠ እዛችሁም ፎርቹነር በላያቸው ላይ ለመንዳት ትፈልጋለህ። ትልልቅ ባኪዎችን በላያቸው ላይ መንዳት ትፈልጋለህ። እዛው ማህበረሰብ ላይ እዛው በኖርክበት እዛው በተቀየርክበት እያዩ አበሻ ለአበሻ እየተቀናነን አይደል? አንዱ አበሻ ለሌላኛው አበሻ እየቀነ እያስገደለ አይደል? አንተ በእነሱ ላይ መጥተህ ራሳቸው ላይ እግርህን ስታነሳ እንዴት አይቀኑም? ስለዚህ ያ ነው አሁንም እኛን እየጎዳን ያለው። እንደዛ ነገሮችን በስርዓቱ ማንጠቀም ከሆነ መቼም ይሄ እንኳን አሁን ያልፋል እኮ አልፎ ወደፊትም ቢሆን እንደዚህ አይነት ችግር አይጠፋም። ሌሎችን እንማር። ነጮች ስንትና ስንት ካምፓኒ ኖሯቸው የቻይና መኪና ይዞ ነው የምታየው። ስንትና ስንት ፋርም ኖሯቸው የፋርም ቶዮታ ላንድ ክሩዘር ይዞ ነው የምታየው። ከያዙም አንድ መኪና ለ5 እና 6 ዓመት ይዞ ታያለ። ለዛውም ከባንክ የተበደሩ በባንክ የሚከፍሉትም ማለት እንዳንተ ካሽ ከፍለው እኮ አይደል። አንተ የ5 እና የ600 ሺህ መኪና ገዝተህ በራሳቸው ፊት ታቅራራል። እና ያ ማናስተካክል ከሆነ መቼም ቢሆን
መወቀሳችንና መሰደባችን አይቀርም ለማለት ነው። ይመቻችሁ።